Chalo na. Why? Saras? Salamat. ዛሬ እንቁላል ነው የሰራሁት ግን ጨው ሳይበዛበት አይቀርም። እግዚአብሔር የምር በሶበት እስቲ እግዚአብሔር ነው አወቀለዳ የምሬ ነው። በጣም በዝቶበት አውጋ ነው እንዳለ በላ ነው የምሬ ነው። እስቲ ማርያም ይላል እንዴ? አቦኔ ፈልጌ አይደለም በእናትህ ከበላ ብላ ወይ ደግሞ ተው በቃ እንደምታስደብረኝ አንተ አራቱ ዋጠጣለ ብላ በቃ እንዴ ምን ማለት ነው? ጨጓራዬን ያመኛል እያልኩ አይደል እንዴ? እያጨምርም እንዴ አንተ እንዴ ማርያም በለሲ እንዴ አቦና ብላ በቃ በእናትህ ምን አውቄ አይደለም አይደል ያረኩበትና ብላ አይደለም እንዴ ትጨምርበታለህ አንተ እየቀመጥክ እንትን አትልም እንዴ? በቃ ውሃ ትጠጣበታለህና ዝም ብለህ ብላ ማርያም አንተ የስጀመር ሙድ እያስከብኝ ነው። ሙድ እያስኳለለም ምን ልብስ ልጠብ አልኩ ወይም ንቃየር ስለቆ አይ ነው ሰራለሁ አለ። እኔ አላወኩማ እኔ በምን አውቃለሁ እንዴ አላወኩም አይደለም። እስቲ ምን ሆነ ነው ስጀመር አንተ እንደዚህ የምትጨምረው ነው? በጣም በዛ ማርያም እኔ አላወኩማ እኔ አላወኩም አይደለም እኮ ቢኒ አሁን ብላ ወይ ትበላለህ ወይ አትበላም ነው አሁን ወይ እኔ በላዋለሁ አይደለም ይሄን ምን ብዬ ነው በላው እንዴ እና ምን ይሆንሽ አይደለም እኔ እኮ ልብሱን ልጠብ ወይስ ልስራ ስለ አይ ጠብ አልከኝ። ያው ሰው በቃ ባለው ሙያ ነው የሚሰራውና ብላ ባለው ሙያ አይደለም ቢኒ ቢያንስ እኮ ቼክ እያደረገ ቁርሳችን አይደል እንዴ እና ምን ይቻላል አሁን? እሺ ምን ይደረግ? ረመዳን መስሎኝ አያምታብቹበት እግዚአብሔርን ይሄን የተረፈው ወይስ ምንድነው? አቦና ሻዩ ማለት ነው ተጣጣለና ናብላ እግዚአብሔርን ተጫወትኩኝ ዛሬ ናብላ ነው ወጣው ማን በጨው ሞት ያቀና ብላ አይደለም ማን ነው እኔ ኩላሊቴን ፈልገዋለሁ ማን ና ኩላሊቴን በውሃ እንትን ትላለህ የታደ ዳቦ አይው ናብላ በቃ አቦ ይሮ ናብላ ተበላ ሲጀመር በልታ ከሆነ የጠበከኝ ዳቦ ራሱ የለም እንዴ ሶስት ዳቦ አይደል እንዴ አልተወለ ምንድነው እየሰራ ያለከው? ቆይ እኔ እግዚአብሔርን ግራ ያጋባከኝ እኮ ነው አቦ በእናትህ ወይስ እሱን ለኔ ነው ያስቀረከው ነው? ይሄ ላንተ ነው ሽና ብላ በቃ ተስደብረኝ ማስደበር አይደለም እኮ በቃ ነው ከፈለክ ዳቦ የሚገዛና ብላ ዳቦ የሚገዛ ሌላ እንደ ይጫወው እንደምብሎ አጋጠመም እሺ አጋጠመም አይደለም እና ሲጀምር አውቀ የሰራከው ነው የሚመስለው አውቄ አይደለም ስንቴ ነው የምነግርህ አይደለም ቀምሰከው አይደል ቀምሰው እዚህ ቀምሼዋለሁ የምር በጣም እያስደበርከኝ ነው በቃ ምንድነው ዳቦን በሻይ ትበላለህ እና ጀመረ ራስ እኮ ነው እኔ ልብስ ልጠብ ወይም ጠብና ወይም ደግሞ ይሄን ልስራ ስለ ምግብ ካልሰራው አልከኝ እና ምን ላድርግ ታዲያ እኔ በቃ አሪፍ ይሆናል ብዬ አስቤ ነው የሰራሁት አሁን ምንድነው ወይ ልብሱን ብታጠብ ይሻላል ምራም ትጨቃጨቀው ምራው እንደ ባልና ሚስት የምትጨቃጨቀው በቃ ያጋጥማል ተባልካን አረ ወደዛ ይመናል ያጋጥማል ስንት ነው የተናገረክ አቦኔ አታናደኝ እንዳልወጣው ይከፈለክ አልወጣ የምር ወጣለሁ አውራለን እንዴ ሶኳሪ ሎሚ ራሱ አንተ ምን ሸይ ነው ግን አመልህ በጣም ነው የሚያስጠላው ጌታ በጣም ነው የሚደብረው ደክሞኛል እንዴ ልብስ እያጠብኩ ነበር እኮ እና ቢደክመህ ሲያው ስኳሩ ከፈለክ ጨምረህ ብላ አቦ አጨቅጭቀኝ በእናትህ ነኝ አንተ ማስተመለስ ጀመር እግዚአብሔር እንዴት ነው የምታወራው ማለት ሁሉም መጨቃጨቅ አለብን ወይ ካልቻልከው እኮ ሌላ ስራ መስራት ነው ያለብን
አቦ በእናትህ አጨቅጭቀኝ። እንደውም እኔ ካሁን በኋላ ምግብ የሚባል አልሰራም ወይ እዚህ ቤት ውስጥ እንደምጨቀጭቀኝ እኮ ካሰራ የምችለውን ነገር ስራ። በቃ የምችለው ይሄንን ነው። በቃ እንዳጋጣሚ በዛበት። በቃ ለምን እንደምጨቀጭቀኝ? አዲስ ነገር ነው እንዴ? አዲስ ነገር ነው። አዎ ምንድነው የምትለው? አዲስ ነገር ነው። ቀስ እያልክ እንትን ቼክ አድርገህ አሰራ እንዴ? አሁን በእናትህ አትነዛነዝ። ወይ ብላው ወይ ከፈለክ ድፋው። በእናትህ አጨቅጭ እኔ በጣም እያስደበርከኝ ነው። ከፈለክ ብላ ከፈለክ ድፋው። አቦ ምንም አጨቅጭቀኝ። አዎ ድፋው። እየቀደድክ ነው? አዎ ድፋው። ምንድን ነው የምጨቀጭቀኝ? ሰው የሚችለውን ነው የሚሰራው። ብላው ከበድክ። ውጣ። ትጨቃጨቃለህ እንዴ? ወንድም ነኝ እንጂ ሚስት አደረከኝ እንዴ? ገደል ግባ። ገደል ግባ ነው ያልከው? አዎ ውሻ